አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አይ እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላም ቤተሰብ ኢድ ሙባረክ ኩላችሁም ብከር ብያለሁ። የእስልምና ተከታዮች በሙሉ ክርስቲያን ወገኖቻችን ሰላም ባላችሁበት ሰላማችን ብዝዝት ይበልልኝ እና ውዶችዬ እንግዲህ ዛሬ የኢዱ ለት ምሽት ነው ማለት ነው እና ኪብዳ ልሰራ ነው። እራታችንን ጃዛ የለም በመዳን ቤት ነው ኢድን ያሳለፍነው። አልሐምዱሊላህ አለኩል ሀል እና ከምንም በላይ አልሐምዱሊላህ እንበለው። ምክንያቱም የዛሬቱ ቀን ላይ ደግሞ ያልደረሱ ብዙዎች ስላሉ ማለት ነው። አልሐምዱሊላህ አለኩል ሀል እና ወዶችዬ እችን ቆራርጬ እራታችንን ክሽ እናርጌ እሰራለሁ ማለት ነው። እና ይዞን ሁላችንም እንግዲህ በስራ ቦታ ነው ኢድን ያሳለፍ ነው። እንግዲህ ብዙ ነገር አለ። ብዙዎች ደግሞ እንቅልፋቸውን አጥተው እንቅልፍ ሳይተኙ እንኳን ራሱ ለረጅም ሰዓት ያው ስራ ቢዚ እንዳደረጋቸው እያወሩ ነበረ። ያው ዩቲዩብ ላይ እንግዲህ ላይቭ ላይ ሲገቡ ቢዚ ነኝ አልተኛሁም የሚለውን ስለሰማሁ ነው። እና ወደችዬ ለማንኛውም እስኪ ይሄን እየቆራረጥን እናወራለን። እና ወዶችዬ ቆራርጬ አሁን በእንደዚህ መልኩ አዘጋጅቼ ጨርሻለሁ። አሁን ወደ እሳት ላይ መጣድ ነው የሚቀረኝ ማለት ነው። እዛ አንድ ቲማቲም ተገማሽ ነው ያደረኩት። ቲማቲሙ በዛ ይላል ብዬ እዛ ደግሞ 2 ራስ ሽንኩርት፣ ነጭ ሽንኩርት፣ ኬብዳውን ደግሞ በዚህ መልኩ ቆራርጬዋለሁ እና አብረን እየሰራን ቃሪያዎቹ ግን በጣም ነው የሚያቃጥሉት። መኮረኒ ሰርቼ ነበርና እንደዚህ 2 አባርጌ በጣም ነው የሚፋጀው እና በዚህ መልኩ አዘጋጅቻለሁ። ሽንኩርቴን ትጃለሁ። የዚህን ያህል ከሆነ አሁን ኪብዳውን ስለበታለሁ። ኪብዳው ጋር አብሮ ስለሚበስል ማለት ነው። በዚህ መልኩ አደብላልቀዋለሁ። አሁን በራሱ ውሃ ምግብ እስከሚል ድረስ ክድን እያደረግኩኝ ገልበጥ አደርገዋለሁ። አሁን ሽንኩርትና ቂቤው ብቻ ማለት ነው። የብዙ ሰው ጠሪቁ ይለያል። እንግዲህ እኔም በገራልኝ ነው የሞከርኩት። ነጭ ሽንኩርቷን ከላይ ጥዬበታለሁ። ሽንኩርቱ ላይ ያደርጋለሁ ብዬ ረሳሁኝ ከኪብዳው በፊት ማለት ነው። እና ነጭ ሽንኩርቴንም አብሬ ለብለብ አድርጌያለሁ። ማብሪያቱ ግን ቀይ ነው እዚህ ቤት ማለት ነው። ነጩ ማብሪያት እንዳለ ተቃጥሎ ቀዩ ነው የቀረና በቀዩ ነው እንግዲህ የራሴን ጥላ እያሳየም ነው። አለኩል ያህል እንዲህ እያልን እያበሰልን ነው። እዚህ እያደረኩ ያለሁት አሁን እሪ ትንሽና ሙሸከል የሆነ ባህራት የቁንደ በርበሬ ፍሬ ነው እሱ ነው። የቁንደ በርበሬ ፍሬ ሙሸከል የሆነ ሁሉም አለው። ሙሸከሉ አለው ግን ዝም ብዬ ጨምሬበት እንጂ ቁንደ በርበሬው ማለት ነው። ቲማቲምና 2 አባ ቃሪያ አድርጌያለሁ። እንግዲህ ካሜራማን የለንም። በአንድ እጃችን እየሰወርን በአንድ እጃችን ለመስራት አይቻልም ማለት ነው። እንግዲህ አሁን እችን ከደና አድርጌ ከላይ እንዳለ ክድን አደረገውና ብስል ሲል ሳማስለው እንዳለ ፍርስ ነው የሚለው። በዚህ መልኩ አሁን እያበሰልኩ ነው ያለሁት። እሳቱን ቀንሼዋለሁ። በመሀል ላይ ስለሆነ ያደረኩት ትልቁ አይን ላይ ስለሆነ ያደረኩት እንዳይቃጠልብኝ ብዬ እኩል እንዲበስል ቀነስ አድርጌ ነው። እና ወዶችዬ እንግዲህ በዚህ መልኩ እራታችንን እያበሰልን ነው። በነገራችን ላይ እኔም ተላጃ አላስገባም ብዬ ነው። ምክንያቱም ቶሎ እንደመጣ አዲሱን ሲሰራ ነው ኪብዳ ብዬ የማስበው። ከተላጃ ወጥቶ እንደገና ፍሪጅ ገብቶ ሲወጣ እና ትኩሱን አንድ አይደለም። እኔ ጣዕሙ ራሱ ማለት ነው ይላሉ። እኔ እንኳ አልወድም፣ አልበላም፣ ኪብዳ አልበላም እኔ ያው ሰርቼ ማብላት ነው ማለት ነው ስራዬ።
እና ወዶቼ ሁላችንም እንግዲህ የኢድ ማግስት የኢድ ምሽት ላይ ነው የምንገኘው። ብዙዎቻችሁ በእረፍት ቦታ ልትሆኑ ትችላላችሁ። ብዙዎቻችን ነው እንጂ በስራ ቦታ የምንገኘው የተወሰነ ሰው ነው ብዬ ነው የማስበው። ምክንያቱም ሰሞኑን መያዝ አለ ምናምን የሚለውን እየፈሩ ብዙ ልጆች መውረድ ፈልገን ነበር ጠብሽ መንገድ ምናምን እያሉ ሲሰምቻለሁ። እና አይዞን ሁላችንም ባለንበት ኢንሻአላህ ቀጣዩን አመት በሀገራችን ከቤተሰቦቻችን ጋር የምናሳልፍ የሚለውን ብናስብበት። እስከ መቼ ነው ታዲያ በሰው ሀገር እና በሰው ቤት ሁል ጊዜ አመት በዓል በሰው ቤት በስደት? ብቻ አልሐምዱሊላህ ያው ሁሉ ነገር ወደነው አይደል? እና አላህ ሁሉን ነገር እስካስተካከልን ድረስ በሶብር መግፋት ነው የሚሆነው። አይዞን የማያልፍ የለም፣ ሁሉም ያላፊ ነው ማለት ነው። ብቻ አፊያ እንዳይጎልባችሁ፣ ከምንም በላይ ዋናው አፊያ ነው። አፊያ እንዳይጎልባችሁ ይሄን ነው ለምንችለው። በስራ ቦታ ሆኜ ደብሮኛል ብቻ እኔ ድረሳለሁ ምናምን የሁላችንም ጥያቄ ነው እና አይዞን ለማለት ፈልጋለሁ። የመዳም ቅመሞች ሳይሆን የመዳም ዳይመንዶች ማለት ነው። አዎ ዳይመንድ ሲያንስብን ነው ሳ እና እንደዛ ነው ትችዬ ያያችሁት። ቲማቲም አሁን ወይ ገባ እንዳለ ፍርስ ነው ያለው። አያችሁት? ዝም ብዬ ከላይ ነበር ጣል አድርጌበት የነበረው። ከዛ ብስል ብሎ በማንኪያ ሳማስለው እንዳለ ፍርስ አለ ማለት ነው። እና በዚህ መልኩ እያበሰል ነው፣ እየደረሰ ነው። ጨው አድርጌበት አጠፋለሁ ማለት ነው። ቅመም አድርጌያለሁ፣ ጨው ነው የቀረኝ። በዚህ መልኩ ራሳችንን አበሳሰል። እንግዲህ በዚህ መልኩ ጨውም አድርጌ ከላልሻለሁ። እነሱ በጣም እንደዚህ ውሃ ያለውን አይፈለጉትም፣ በጣም ደረቅ የሚባለውን አይፈለጉትም። እንደዚህ በኩብዝ ስለሆነ የሚበሉት። አሁን ላጠፋ ነው፣ በስሎልኛል። የኪብዳ እራታችን አሰራር ይሄን ሊመስል ነበር እና ብቻ አልሐምዱሊላህ ጨው አድርጌያለሁኝ። ማጂ ምናምን አላደረኩም፣ የለም ቢኖር ጣዕም ይሰጠዋል፣ ግዴታም አይደለም። እና ውዶችዬ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቤተሰብ የሆናችሁ በኮመንት ላይክ እያደረጋችሁ አበረታቱኝ። ኮመንት ሀሳባችሁ ደግሞ የእናንተ ጠሪቅ የተለየም ከሆነ እኔ በነገራችን ላይ ዝም ብዬ ሁልጊዜ የሚሰራም ስላይደለ ያው የራሴን ጠሪቅ ነው የሰራሁት። በዚህ መልኩ እኔ እራቴ ሰርቻለሁ ማለት ነው። ኩብዘራ ግን አደርግበታለሁ፣ ትንሽ እፈልጋለሁ። በእሳቱን ከጠፋው በኋላ ቆረጥረጥ አድርጌ ከዛ አደርግላቸዋለሁ። ኩብዘራውን እዚህ ላይ አደረግኩ ማለት ነው። አሁን በዚህ መልኩ ጨርሼ እያቀራረብኩ ነው። እሺ ደግሞ ቀይ ሆነሳ። ኧረ ቀይ አይደለም፣ ካሜራው ነው እንጂ ቀይ አይደለም። አሁን ሁለት ቦታ ነው፣ አንዱን ለሌላ አንዱን ደግሞ ለሌላ ማለት ነው። እቺን ደግሞ ለሌላ ለሶስት ሰው ማለት ነው። እና ወደችዬ መልካም ቆይታ ነበር ያለን። ቻው